بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين، ولا عدوان إلا على الظالمين. أشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين، وبعد، فسلام الله عليكم ورحمة الله وبركاته. ودنا تكبراتشو يلا إله إلا الله محمد رسول الله وندم هدوج ويلا تشوبت يا الله سبحانه وتعالى سلام إذنة رديت بنان تلايون يلو ካለፉት ቀናቶች በዚህ በተከበረ ወር በረመዳን ወር ውስጥ ዛሬ ካለንባት ቀናት ውጭ ያሉት ሰዓታቶች የሰራናቸውን ይዘው ሂደዋል። ኢዘን በዚያ ባለፉት ቀናቶች ውስጥ የሥራዎቻችን ውጤቶች ምን ይመስላሉ የሚለውን መገምገም ግዴታ ነው። እያንዳንዱ ቀናቶች ምን ይዘው ሂደዋል? ሶላቶቻችን፣ ጾማችን፣ በሰደቃ ዘርፍ፣ በዝምድና መቀጠል ዘርፍ፣ በተውባ ዘርፍ፣ በንግዱ ዘርፍ፣ በየትኛውም ያሉ መልካም ተግባራቶች እያንዳንዱ ቀናቶቻችን ላይ አስመዝግበን ነው ወይ ያለፉት የሚለውን ልንጠይቅ ይገባል ራሳችንን። አንድ ብለን ጀመር 10 ቀናቶች አልቀው 11 ቀጣይ እያለ ነው እየገባን ነው። ኢዘን ከመጀመሪያዎቹ 10ሮች ቀጣዮቹ 10ሮች ይበልጣሉ። ከቀጣዮቹ 10ሮች ደግሞ መጨረሻዎቹ 10ሮች ይበልጣሉ። ለማለት የፈለኩት ትላንት የተነሳንበትን አነሳስ ቀጣይ 10ሮቹ ላይ እንዳንጠቀም፣ ትላንት ከተነሳነው አነሳስ በላይ በከፍተኛ በሂማ ዓሊያ መሆን አለበት። ወደ ሁለተኛው 10ሮች ስንሄድ ኢንሻአላህ አላህ ብሎ ደግሞ ወደ ሶስተኛው 10ሮች ስንሄድ አሁንም ሞር የበለጠ በተውባውን በሁሉም ዘርፍ ልናደርግ ይገባል የሚለውን ለማሳሰብ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።